ዳይናሚክ ስታርሶች በምንድነው ማሳደግ የምንችለው ብላችሁ በኮሜንት ስር በተደጋጋሚ ጠይቃችሁኛል። ዳይናሚክ ስታርሶች ማሳደግ የሚቻለው ይህን ቪዲዮ እስከ መጨረሻ ስትመለከቱት ነው ማለት ነው። እንዴት ማሳደግ እንደምትችሉ አሳያችኋለሁ። ለቤቱ አዲስ ከሆናችሁ ላይክ አድርጉ ቪዲዮን፣ ቻናሉን ደግሞ ሰብስክራይብ በማድረግ ተቀላቀሉ። አዳዲስ ቪዲዮዎች እየለቀኩ ነው በዚህኛው አካውንቴ እና 1000 እንድታስገቡኝ እፈልጋለሁ። ሁላችሁም ሰብስክራይብ አድርጉ። ሰብስክራይብ ካላደረጋችሁ ቀጥታ ወደ ቪዲዮ እና ጋይሶች፣ መጀመሪያ ላይ ሲዝኑ ዛሬ ነው የሚያልቀው። ክላንም ዛሬ ያልቃል። በሁለቱም በኩል ተጫዋቾች ማግኘት ትችላላችሁ ዳይናሚክ ስታርስ። ያ ስለሆነ ወደ ይመስለኛል ወደ 10 ሰዓት 9 ሰዓት አካባቢ ነው የሚያልቀው። ይሄ ቪዲዮ እየሰራሁበት ባለ ሰዓት ግን አላለቀም እና ገብታችሁ ብትጫወቱ አሪፍ ነው። ሌላው ደግሞ እዚህ ጋር እንደምታዩት ዳይናሚክ ኤጀንት ክላሲክ እየመጡ ነው በወርልድ ቲሞች ማለት ነው፣ በናሽናል ቲሞች እና በሱም ሌላ ጌም ይኖራል ማለት ነው። ዳይናሚክ ስታርሶችን የምታሸንፉበት መንገድ ማለት ነው። እና ያ ስለሆነ መጫወት ነው ብቻ በቃ። ሁሌ መጫወት ከቻላችሁ ብዙ ተጫዋቾች ትወስዳላችሁ። እስቲ እስካሁን ምን ያህል ተጫዋቾች ወስዳችኋል? እንደምታዩት እኔም እዚህ ጋር ቀዩ ጋር ልደርስ ነው። ከዚህ በኩል አንድ ልቀበል ነው። በክላም በኩል አንድ ይሰጠኛል። ዛሬ 2 አገኛለሁ ማለት ነው። አብረን እናያለን። ከዛ ውጪ ደግሞ ክላን መቀላቀል የምትፈልጉ ልጆች አዲስ ክላን ይከፈታል ሰሞኑን፣ ትቀላቀላላችሁ። ሌላው ደግሞ በጣም ስጠይቁኝ የነበረው ይሄ ማናጅ ሄድዌር የሚለው ማለት ነው፣ አሰልጣኞች የሚለብሱት ኬፕ ነው። ከቀደም አፕዴት ሲደረግ እንደተናገሩት ከሆነ አዳዲስ አልባሳቶች ይጨመራሉ። በሰሜን አሜሪካ እና በደቡብ አሜሪካ አካባቢ የሚዘወተሩ አለባበሶች ማለት ነው። ልክ እንደዛው ያው አሰልጣኞች ከላይ ጭንቅላታቸው ላይ የሚያደርጉት ሰሌል ነው የሚባለው በእኛ ሀገር፣ እንደዛ አይነት ነገር ሰጥቶናል። ያው ብዙ ነገር ይኖራል ብዬ አስባለሁ ከዚህም በኋላ። ሌላው ክላን ጨርሰነዋል። ያው 12 ሚሊዮን አካባቢ፣ እኛ የሚጠበቅብን 10 ሚሊዮን ነበር። 2 ሰዓት ነው የሚቀረው፣ ከዛ ያልቃል ማለት ነው። እዚህ ጋር እንደምታዩት ዳይናሚክ ኤጀንት፣ በኤጀንት በኩል አንድ ተጫዋች እናገኛለን። ስለዚህ ሳምንቱ ተፍታ ነው እያልኳችሁ ነው። እስካሁን ስንት ተጫዋች አግኝታችኋል? እስቲ ኮሜንት ላይ መልሳችሁ ንገሩኝ። እና እንዴት ማሳደግ እንደምትችሉ ደግሞ ከዚህ ሰዓት ጀምሮ ነግራችኋለሁ። ዳይናሚክ ስታርሶች ማሳደግ የምትችሉት አትችሉም። እናንተ ማሳደግ አትችሉም። ምንድን ነው እንዴት ነው ሊያድጉ የሚችሉት ብላችሁ ከጠየቃችሁኝ፣ በራሳቸው ሰዓት ነው የሚያድጉት ከሚያሳዩት ፐርፎርማንስ አንጻር ማለት ነው። አሁን ለምሳሌ ማቲያስ ኩኛን ያስፈረማችሁ ሰዎች ዓለም ዋንጫ ላይ በሚያሳየው አቋም አስደናቂ ከሆነ ይጨምራል ማለት ነው። ያው ካላሳየ እዛው ሊቆም ይችላል እና ማክሲመሙ እስከ 96 ነው፣ ከፍ ሊል ይችላል። ያው ሹቲንጉ ሲጨምር ሹቲንጉ ከፍ ይላል፣ ታክሉ፣ ፓሲንጉ ምናምን እንደዛው እና ያ ስለሆነ በጋዱ ዓለም አሁን ላይ በአካል በሚያሳዩት አቋም ተመርኩዞ ነው እዚህ ጌሙ ራሱ አፕዴት እያደረገ የሚጨምርላችሁ። ያ ስለሆነ ባትሸጧቸው አሪፍ ነው። የምትሸጡ ልጆች አይቻለሁ፣ ብሸጥስ ምናምን ብላችሁ ለጠየቃችሁ ልጆች፣ ስለዚህ ባትሸጡ ተመራጭ ነው። ያ ስለሆነ ተፍታ ነው። በራሳችሁ ሰዓት የምታሳድጉበት መንገድ የለም፣ ራሱ ነው የሚያሳድግላችሁ። ግን እዚህ ጋር አድቫንቴጁ ምንድን ነው? በማደግ ላይ ያለ ተጫዋች ብትገዙ አሪፍ ነው። ማለትም እንደዚህ ወጣቶች ህጻናቶቹን ብትገዙ፣ በእድሜ ለጋ የሆኑትን ብትገዙ ተመራጭ ነው። ምክንያቱም በፕሮሰስ ስለሆነ ለወደፊት ሊያድግላችሁ ስለሚችል ማለት ነው። እና ዳይናሚክ ስታርሶች ማሳደግ የምትችሉት በራሱ በሚያሳዩት በአካል በጋዱ ዓለም በሚያሳዩት አቋም ነው። እና ያ ስለሆነ ከዚህ ሰዓት ጀምራችሁ ለማሳደግ ምንም አይነት ነገር ባትጠቀሙ ብዬ ነው የምመክራችሁ። እና ሌላው ደግሞ ዛሬ ያልቃል ብያችኋለሁ ሲዝኑ። እነሱም ስንቀበል ሌላ ቪዲዮ ፖስት አደርግላችኋለሁ። እናንተ ስንት ተጫዋች እንደወሰዳችሁ ደግሞ ብትነግሩኝ ደስ ይለኛል። እኔ እስካሁን 3 ተጫዋች ወስጃለሁ። ዛሬ 2 ወስዳለሁ፣ 5 ብቻ አለ። ነፍ ነው ቶርናመንቱም ስላሸነፍኩኝ ቤስት 11 ባልነው መሰረት ቤስት 11 እንሰራለን ማለት ነው።